እህቴን አስገቧት። ኖ እህት ምናምን አይሰራም። አስገቡ ትላለች። ኖ ምንም አትሰራም። ምን ትሰራለች እሷ? እንዲማ አንድ ሴት ልጅ ላይ መደራረብ ጥሩ አይደለም። አልደራረብ አይደለም ልጅቷለች። ቀጥታ ስልኳ አይሰራም። ቦቲም ላይ እየደወልኩላት ነው። አንቺ ስልኝ ቦቲም ስላት እሺ አለች። ሄሎ እንዴት ነሽ? መጀመሪያ ሚዩት አድርገሽ አውሪያት እና ከዛ ደህና ነሽ? መሲ ሚዩት አድርጊ። በፈቃደኝነቱ አሰሚ ድምጿን። እስከዛ ሳሪ በቃ ፈቃደኛ ነው። እሺ ላውድ አንዴ ችግር የለውማ ቢሰማ ድምጽሽ ሁሉም ነገር መጀመሪያ እሺ ፍቅረኛሽ መጥቶ ነበረ ወይ መሲ ጉዳዩን ሳንነግራት ችግር የለም ድምጽሽ ቢሰማ ትላለህ ወይ መሲ የቦትሙ ሐሳብ የኔ ነው ጥሩ ነው ሳሪ በጣም አንቺ ነሻልሽ ወይ እናንተ ወይ ጉድ ረጅ እኮ አንቺ እኮ ሀሳብ አታምጪ ውዴ አንቺ ሀሳብ አታምጪ አንቺ ሀሳብ አታምጪ የምር እውነቴን ነው አንድ ቢሊየን እኮ ልገባ ነው ውዴ ትንቀረሽ ከቀረሽ 8000 ማርያም ምን እናድርግ በገንዘቡ የማይሆን ነገር ስለሰራችበት ነው ጣጣ የለውም ወንድም ያታስብ ችግር የለም እኔን ስለሚያስጠይቀኝ ነው ገንዘቡ ያደረገችው ፎሎ አድርጉኝ ጋይስ እስቲ 8000 ሰው እዚሁ ፎሎ አድርጉኝ እኔ ነገር በስንት ጊዜ አንዴ ሚዩት አድርጉ እሺ ይሰማል እሺ ያውልሽ አሁን እኔ ነግሬሻለሁኝ መጀመሪያ ክርስቲያንም ከክርስትና ወደ እስልምና ሄጄ ነበር ከእስልምና ደግሞ ወደ ክርስትና ተመልሼ ነበር የራሴ ምክንያት አለኝ ብለሻል እሱ ምክንያቱ ያንቺ ምርጫ ስለሆነ አልጠይቅሽም ምርጫ ይልንገርሽ ማለት እሱ በጣም እንትን እያለ በቃ ብዙ ነፃነት ስላሳጣኝ ምናምን ከሚባለውን ነገር መውረድ ያልቻለም ገባሽ መስዬ እሺ አሁን ቆይ ሚዩቱን ፈትቼዋለሁኝ አንቺ እያልሻለሽው ትቼዋል ሄድኩም ግን ብለሻል እና አሁን ቀጢ ምንድነው ያጣላችሁ እሱ ለኛ አስረድቶናል ምንድነው ያጣላችሁ አንቺ ደግሞ ህዝቡ እየሰማሽ ነው አስረጂ በቃ ነፃነት አሳጣኝ የምልሽ ከአንቺ ከሰው ጋር ስትኖሪ ትዳርም ቢኖርሽ ጓደኛ አለ ፋሚሊ አለ ታወሪያለሽ ግዴታ ያንን ትዳር ወይም ትዳር ብለሽ የምትኖሪው ሰው አይደለም ብቻ የምታወሪው ስትኖሪ ብዙ ነገር ታረጋለሽ ብዙ ትዋዋያለሽ ብዙ ትጫወቻለሽ ሐሳብ ሸር ትደራረጋለሽ ምናምን ስለዚህ እሱ ነፃነት አሳጣኝ ትወጂዋለሽ ነው ታፈቅሪዋለሽ እና እንደዛ ሳልል ወደዚህ መንገድ ወደዛኛው ባልሽ አልሄድሽም አልሄድኩም እሺ እሱ ደግሞ ሄዳለች የሚል እንትን ያለው ሚውተን ፍታስቲ አሁን አንተ እሷ አልሄድኩም ወደዋለው አፈቅረዋለው እያለች ነው አንተ ደግሞ የምትለው ሌላ ነው እስቲ ምንድነው ለምሄዱ ቲክቶካን ገብታችሁ ይዩት ቆይ አንዴ ቆይ መጀመሪያ ሰላም በላት እንዴት ነበር ስልክ ስትደውልላት ሰላም የምትላት አንዴ እንዴት ነበር ሄሎ በላት ደህና ነሽ ማሪ ነው የራው ደላታለ አውራት ስልክ ነው አንተ እዚህ ጋር ቁጭ ያልነው እኮ ላንተ ነው ወይ ሄሎ በላትና በፊት እንደምታወራት ምን ሰላም ነው ኢማን ደህና ነኝ ደህና ነሽ ደህና ነኝ አለን ሁሉ ሰላም አለሁ አልተመለስኩም ታያለሽ ባትመለሽ ቲክቶክ ላይ የኔ ውድ ባል ወይንም የኔ ማር የኔ ፋፋጭ ሁሉ ነገር እያልሽ ወይም እሱ ያንቺን ፎቶ እየፓሰተ የኔ ውድ ሚስት አይልሽም ነበር ስለዚህ እኔ ደግሞ ያለሁት ወደ ባሏ እሷ ናት የፖስተችው ወይስ እሱ ነው የፖስታት እሱ ፖስታታል እሷ ደግሞ የኔ ውድ ባል ትላለች
ገብታ ኮሜንት ላይ ኮሜንት መሲ ስሚ ይቅር በይ በእናትሽ። አሁን ወደ ሚን ፖይንቱ ሂደሽ ከልጅ ጋር ጠይቃት እኮ ነው የኔ ውድ ያልሽው አንቺ እሱን ነው ወይስ ያኛውን ባልሽን ነው? አላልኩም መስዬ። ሲጀመር እስኪ ቤትሽን ፎሎ ላድርግና ኃይል በልሽ እስኪ እንደው ለአጭር መረጃ ከኔ የምትረጁ ነገር ካለሽ ማለት ነው። በቃ ስለዚህ አይደለም ጥያቄ ልጠይቅሽ። እሱ ያለውን ነገር ሰማን ልገርሽ። ቆይ እሷ የምትለውን ነገር ስሚያት እስቲ። ሰማሁት። ምንም ነገር የለም። በቃ ነፃነቴን ስላሳጣኝ ነው። እወደዋለሁ፣ አፈቅረዋለሁ፣ የትም አልሄድኩም የእሱ ነኝ አለች። ዘጋችሁ። ሂጂ ልበላት ሳሪ። ላ እሱ መሄዱን ትሂድ አልፈልግም፣ ግን ብሬን ትመልስ አለ። እሱ ደግሞ ምን ጋር አየው ሳሪ አለኩም ለምትለው ብዙ መረጃ አለኝ። አንድ ጊዜ አድምጡኝ። አለኩም ለምትለው በኢሞ ብትይ የኔ ውድ ባል እያለ የምለቀውን አንስቼዋለሁ። በቲክቶክ ብትይ የኔ ውድ ባል እያለች ተውስጥ የምጥፍለትን ማሬ እያለች የምትልለትን ሁሉንም ይዤዋለሁ፣ መረጃውን ማለት ነው። እንዴ አንተ ስልኳን ጠልፈህ ነው ወይስ እንዴት አግኝተህ ነው? ኖርማል ስልኳን ጠልፌ በኢሞ ትናንት ነው ብሎክ ያደረገች። በአንድ ኢሞ ዝግ ነው፣ ቀጥታ መስመር የላትም። ቀጥታ መስመር እኮ ነው የሰጠኋችሁ፣ ግን ዝግ ነው። ተዘጋችሁ ቆይታለች። ምን ሆና ምን አቅላታለሁ? የሆናት አንድ ምን እንደነካት ሴቭ አድርገሽ ቦትም ላይ ደውይላት። በአላ ቦቶም ላይ አለች፣ ኢሞ ላይ አለ። ተባጂ በሶብሻል ወደኛ እንደባሰብሽ አልገባኝም ነበር። ኮሜንታተሮች እናንተ ምች እኮ ናችሁ። እናንተ ትሙት ለሳላችሁ አጀንዳ። እስኪ ቦትም ላይ ቼክ አድርገን በላለው ብሎ ነው የተበላው። ይወር ስሟ ማን ነበረ? ኢየሩስ በያት። የምን ኢየሩስ? በሸሃዳ የተቀበለችው ትክክለኛ ስሟ ማን ነው? አንዴ እሱን ክዳ እኮ ወደ ክርስትና እምነቷ ተሄዳለች። ምን አደከመች ሜቲ? እኔ እኮ ያ ነው እንጂ ያለ አይደለም። ሰላም እንዴት ነሽ ኢየሩስ? ደህና ነሽ ኢየሩስ? መሲኔ ላወራሽ ፈልጌ ነበር ማሪ። ኮንትራት ወስዳ ሳይድ እንደው አንድ ጥያቄ ልጠይቅህ። ወይ ጠይቂኝ። አይ ወይ ስትራሱ አንጀት ነው የምበለው። የት ተዋወቃችሁ? ወላሂ የተዋወቅንበት መንገዱን ታሪኩን ባወራው ብዙ መንገድ አለው። አይ አጥኖ ረጅም እንዳት ረጅሙማ ጭራሽ ስራ ይሰሩብናል የመዳም ቅመሞች። አጠር አድርገውና ጥፍጥ ያለችውን እዚህ አፑን ብቻ ከነገርከን በቂ ነው። ቲክቶክ ነው፣ ፌስቡክ ነው፣ ኢንስታግራም ስልክ ነው ያገናኘን። ስልክ ብቻ የተሳሳተ ስልክ ወደ እህቴ እየደወለች ነው። አይታ ነው መሰለኝ ሸበኬን አቋረጠችው ማለት የተሳሳተ ስልክ ወደ እሷ መጥቶ ከዛ ያ ስልክ በሷ ፎቶ ነበረች ጀነጁን እየከረሙት ያቺ ልጅቱ ያ ስልክ እሷ ትይዘው አንቺ ማነሽ እንዲህ ፎቶ ነበር የተላከልኝ ብዬ በዛ ምክንያት ተገናኘን። በ3 ቀን በ4 ቀን ባልሞላው ተገናኘን፣ ቀጠልን። ከዛ ክርስቲያን ናት። በተገናኘን በስንተኛው ቀን ይሆን ለስለማለች ሃይማኖቱን ወደዋለሁ አለኝ። እሺ አልኳት፣ ሰለመች። ከዛ በተሰለመች በ15ኛው ቀን ኒካ ተሳሰርን። ኒካ የተሳሰርነው ለምንድን ነው? ኒካ ተቤተሰቦቿ ትትለያይ ይኸው ብቸኛ ትኮን አይ ይችል ብያሳዘነችኝ። ለምን እኔ በአሁኑ ሰዓት ያለሁት አለ እምነቷንም አልቀበላሉት እነሱ ምን አልላሉ። ከዛ ቲሉ በተሰበም ሙስሊም የለባቸውም። ከዛ ያ ሁላት ይፈጠር ትሰልም አይ ወደዋለሁ ሃይማኖቱን ሰልም ያለው ትትለኝ አይ በኋላ እንዳይስተጓጎል ህይወቴ ምናምን ተላት አብሽር ነው የምትለኝ። ትንል